አቅቶናል ተመልከት እጄን ይወል እንደዚህ ሆኜ ነው እኔ ገንዘቡን የማመጣው እንደዚህ ሆኜ ነው ገንዘቡን የማመጣው እኔ ራሴ ሳልበላ ለልጆቼ ያማረኝን ሳለብስ ልጆቼን ቲማቲምና ሽንኩርት ቆርጠህ በ30 እና በ40 ብር በመትበላው እንጀራ እንኳን አጣፍሰህ እንዳትበላ እሱ እንኳን ካቅም በላይ ሆኗል። ምናልባት ለሹማምንቱ በሚገርም ሁኔታ ወደፊት እናወራዋለን። የሚገርም በጣም ትልልቅ የሆኑ የመንግስት ሆቴሎች ውስጥ እያንዳንዱ ሚኒስተር መስሪያ ቤት የሚከፍለውን ገንዘብ ስታይ ግዴለም ወደፊት እናወራዋለን። እሱ መብላትና መጠጣት ብቻ በማዘንድ በሹማምንቱ ዘንድ ዳውስ የዕለት ጉርሱን እንኳን መሸፈን ያልቻለበት ላይ ደርሰናል። ሁሌ ስብሰባ ነው፣ ሁሌ ድግስ ነው፣ ሁሌ መብላት ነው፣ ሁሌ መጠጣት ነው። ሁሌ ስልጣን ላይ ያሉ ሰዎች የተመቸች ሀገር ናት። ዳው አይታሰብም። አየህ ሹማምንቱ ጠግበው ከበሉ ዳው ጉዳይ የት ይሄዳል? በጠመንጃ ፈሙስ በሚያስገድድ ክርን ይገዛል። ሄዳ ነው ያጠጣው ነው ላንተ የቤት ኪራይ የምከፍለው እንደው ስለ እግዚአብሔር ወርዳችሁ ስሩልን ክፍለ ከተማዎች እኛ መኖር አቅቶናል። ዛሬ ወጥተህ ማታ ለመመለስ ምንም ዋስትና የለህም። ነገ ለመመለስ አይደል ከአዲስ አበባ ወጥተህ ሌላ ክልል ላይ ስራ ሰርተህ መተህ ቤተሰቦችህን ለመርዳት አይደለም። እዚቹ አዲስ አበባ ላይ እዚቹ ጠዋት ወጥተህ ማታ ለመመለሳችን ምንም ዋስትና የለም። ይሄ እንደ ዲያስፖራ አይደለም እንደነሱ አይደለም እያወራን ያለው በሰሚ አይደለም ሰምተነው አይደለም እየሞር ነው ኖሬው ይሄንን እያወራን እንደው ይኸውልህ ከሞቱት ትንሽ ከፍ ያለ በህይወት ካሉት ግን የተቀበረ ኑሮ ነው እየኖርን ያለነው። ሃይሊ ኮራፕትድ የሆነ መንግስት ነው ያለው። አሁን የምታነሳውን ግብር መንግስት በአካል ቆሞም የሚሰበስብ ከሆነ ኮራፕትድ ለሆኑ ሹማምንቱ ነው ይሄን የሚገብረው። ባለፈው ሰምታል ፓርላማ ላይ 98 ቢሊዮን ብር የት እንደገባ አይታወቅም ተባለ። ፌደራል ፖሊስ ነው ያቀረበው። ፌደራል ፖሊስ ያቀረበውን መልሶ ሚዲያዎች ሲሰሩት በተለይ ሪፖርተር ጋዜጣ ከዘገበው በኋላ 98 አይደለም 78 ቢሊዮን ብር ነው አለ። ችግር የለውም የ20 ቢሊዮን ብር ያጣለን። በ20 ቢሊዮን እና በ78 ቢሊዮን ብር መካከል በጣም ጠባብ ልዩነት ያለው። ሰሞኑን ደግሞ የፌደራል ኦዲት ኮሚሽን 15 ቢሊዮን ብር የት እንደገባ አይታወቅም አለ ፓርላማ ላይ። የመንግስት መስሪያ ቤቶች ከ800 በላይ የሚበልጡ መኪናዎች የት እንደገቡ አይታወቅም። በጣም በርካታ ንብረት ከመንግስት መስሪያ ቤቶች ዘርፈዋል። ረሃብ ጊዜ አይሰጥም። እያየነው ስለሆነ ነው። ከራሳችን ቤትና ጓዳ ጎድጓዳ ስለምናየው ነው። ዛሬ የትኛው ሰራተኛ ነው ወደ ደሞዙ የሚኖረው? ዛሬ ነጋዴው እየነገደ ነው እንዴ መሳይ? ዛሬ እያተረፈ ነው ነጋዴው? ግራ አጋብቶታል። ሌላ መሄጃ መንገድ ስላጣ ነው። አንድ መኪና ታርጋ እስከ 58 ሺህ ብር ድረስ ለታርጋ መክፈል ማለት ምን ማለት ነው? አንዳንዱ መኪና የ40 እና የ50 ብር መኪና ሺህ ብር መኪና እኮ አሉ። ምንም እዚህ ግባ ማትላቸው ኩር አድርገው የሚሄዷቸው ከመኪናው በላይ የ50 ሳንቲም ዶሮ የብር ገመድ ይዛ ጠፋች እንደሚባለው። አሁን እነኛ ሰዎች መኪናቸውን ታርጋው ተው ያወጣሉ ብለህ ታስባለህ? ኢትስ ኢምፖሲብል። ብዙዎቹ ነግረውኛል። እዚህ በቅርበት ጎረቤት አንድ ሰው አለ። መኪናዬን ጎማዋን ፈታትቼ የዶሮ ማርቢያ ያደርጋታለሁ እንጂ 50 ምናምን ሺህ ብር በ40 ሺህ ብር ገዝቻት አላደርግም። በጣም ያስቀኛል። ማይንድ ዩ ምንድነው እሱ? ይሄ መንግስት ማን ነው የሚመራው? ለማን ነው የሚኖረው ይሄ መንግስት? ዶክተር አብይ ከማን ጋር ነው ያሉት? ሪሊ የደሃ መንግስት ነው ይሄ መንግስት? ይሄ መንግስት የሀብታም መንግስት ነው። ይሄ መንግስት ምናልባት እናንተ እንዳላችሁበት የአሜሪካ መንግስት የነ ትራምፕ ሀገር መንግስት ነው። ድሃውማ እድሜ ልኩን ድሃ ሆነ። የት ነው ከዚህ በላይ ህዝቡ የሚሄደው? እያየ ነው አይደል? ወጥቶ የሚማረረውን ህዝብ ሴቱ ወንዱ ምን እንሁን፣ ምን እንብላ፣ ምን እናድርግ? ኮራፕሽኑ ሾፌሮቹ መንገድ አላስኬድ ብለዋቸዋል ባለስልጣኖቹ። የኮቴው የግብሩ የምናምኑ ክፍያ። ሰላም ጤና ይስጥልኝ ውድ የፍቅር ሰላም ቤተሰቦቻችን እንደምን አላችሁ? ዛሬም እንደተለመደው እንግዲህ በወቅታዊ ጉዳይ እዚህ ስቱዲዮ ተገኝተናል። የዛሬ ርዕሰ ጉዳያችን የሚሆኑት የሁላችንንም ልብ የሚነካ የሁላችንንም ቤት የሚያንኳኳ ርዕሰ ጉዳይ ነው ዛሬ ይዘንላችሁ የመጣ ነው። ሀብታም፣ ደሃ፣ ባለጸጋ፣ ባለስልጣን፣ ስልጣን የሌለው ብለን የምንከፋፈለው ጉዳይ አይደለም። ይሄ ጉዳይ ምንድነው ብላችሁ ከጠየቃችሁን እንግዲህ የረሃብ ጉዳይ ነው።
የረሃብ ጉዳይ ትንሽ ቀደም ብለን ስናስታውስ የወራት ጊዜ ነው። የዛሬ 4 ወር 5 ወር አካባቢ ህጻጽ ላይ የተነሳውን ጉዳይ ማንሳት በቂ ነው። እስካሁን ኢትዮጵያ ስትነሳ ዲያስፖራዎች አንገታቸውን እንዲደፉ የሚያደርገን አንድ ጉዳይ አለ። የ77ቱ ድርቅ እስካሁን ከምዝገበ ቃላት ላይ ያልተነሳባቸው ቦታዎች አሉ። ያኔ አንድ አካባቢ የነበረው ድርቅ ነው። አሁን እንደ ኢትዮጵያ እንደ ሀገር ረሃብ ላይ ያለን። አቶ አበበ የሚሉትን አዳምጠን እንመለስና እኔ እዛ ነገር ላይ ኢትዮጵያ ውስጥ እንደሚኖር እንደ አንዲት ወጣት እንደ አንዲት ቤተሰብ አስተዳዳሪ ሰው የምነግራችሁ ነገር ይኖረናል። እንደው ይኸውልህ ከሞቱት ትንሽ ከፍ ያለ በህይወት ካሉት ግን የተቀበረ ኑሮ ነው እየኖርን ያለነው። ሃይሊ ኮራፕትድ የሆነ መንግስት ነው ያለው። አሁን የምታነሳውን ግብር መንግስት በአካል ቆሞም የሚሰበስብ ከሆነ ኮራፕትድ ለሆኑ ሹማምንቱ ነው ይሄን የሚገብረው። ባለፈው ሰምተሃል ፓርላማ ላይ 98 ቢሊዮን ብር የት እንደገባ አይታወቅም ተባለ። ፌደራል ፖሊስ ነው ያቀረበው። ፌደራል ፖሊስ ያቀረበውን መልሶ ሚዲያዎች ሲሰሩት በተለይ ሪፖርተር ጋዜጣ ከዘገበው በኋላ 98 አይደለም 78 ቢሊዮን ብር ነው አለ። ችግር የለውም የ20 ቢሊዮን ብር ያጣለንም በ20 ቢሊዮን እና በ78 ቢሊዮን ብር መካከል በጣም ጠባብ ልዩነት ያለው። ሰሞኑን ደግሞ የፌደራል ኦዲት ኮሚሽን 15 ቢሊዮን ብር የት እንደገባ አይታወቅም አለ ፓርላማ ላይ። የመንግስት መስሪያ ቤቶች ከ800 በላይ የሚበልጡ መኪናዎች የት እንደገቡ አይታወቅም። በጣም በርካታ ንብረት ከመንግስት መስሪያ ቤቶች ዘርፈዋል። ይሄ ሁሉ የሚሆነው በዚህ ድሃ ሀገር ላይ ነው። ዛሬ ግን የሰው ልጅ የዕለት ጉርሱን ለመሸፈን 1 ኪሎ ሽንኩርት እስከ 150 ብር የሚገዛበት ሰዓት ላይ ደርሰናል። የመጨረሻ ቲማቲም እስከ 100 ብር ድረስ 1 ኪሎ ቲማቲምና ሽንኩርት ቆርጠህ በ30 እና በ40 ብር በምትበላው እንጀራ እንኳን አጣቅሰህ እንዳትበላ እሱ እንኳን ካቅም በላይ ሆኗል። ምናልባት ለሹማምንቱ በሚገርም ሁኔታ ወደፊት እናወራዋለን። የሚገርም በጣም ትልልቅ የሆኑ የመንግስት ሆቴሎች ውስጥ እያንዳንዱ ሚኒስተር መስሪያ ቤት የሚከፍለውን ገንዘብ ስታይ ግድ የለም ወደፊት እናወራዋለን። እሱ መብላትና መጠጣት ብቻ በማዘንድ በሹማምንቱ ዘንድ ዳውስ የዕለት ጉርሱን እንኳን መሸፈን ያልቻለበት ላይ ደርሰናል። ሁሌ ስብሰባ ነው፣ ሁሌ ድግስ ነው፣ ሁሌ መብላት ነው፣ ሁሌ መጠጣት ነው፣ ሁሌ ስልጣን ላይ ያሉ ሰዎች የተመቸች ሀገር ናት። ዳው አይታሰብም። አየህ ሹማምንቱ ጠግበው ከበሉ ዳው ጉዳይ የት ይሄዳል? በጠመንጃ ፈሙስ በሚያስገድድ ክርን ይገዛል ሄዳ። አየህ በዚህ ውስጥ ነው ኢትዮጵያ ያለችው። እኛና ሹማምንቱ አብረን ኢትዮጵያ ውስጥ እየኖርን ነው። ሪሊ እኛ የሰው ዘር ነን? በዚህ ደረጃ ሰዎች ነን ወይ እኛ? ቶዛ ቴክስት እና በጣም የሚያሳዝን የህይወት እንትን ላይ ነው ያለነውና ኑሮውን የኢትዮጵያ ህዝብ መቋቋም አልቻለም። ለማኙ በስቷል። ሜዳ ላይ ያሉት ነዳያን ያሳዝኑሃል። እጅግ በጣም በሚገርም ችግር ውስጥ ነው ያለነው። ስለዚህ እቺ ሀገር በዚህ ሁኔታ የምትቀጥል ከሆነ ይሄ ህዝብ ነገ አደባባይ ወጥቶ የምግብ ጥያቄ የማያነሳበት ምንም ጉዳይ የለም ነግራለሁ። እኔ ካንተ ጋር ይሄን ሳወራ የፈለገ ነገር ቢመጣ መቼም ሰው እየተራበ ከሚሞት በጥይት የሚሞት በኔ እምነት እየተራበ ከሚሞት ማን እየሰማን ያለው የትኛው የመንግስት አካል ነው የህዝብ ጉዳይ ብሎ እየያዘ ምንድነው ያስቸገራችሁ? የትኛው የዋጋ ግሽበት ነው እንዳትበሉ እንዳትጠጡ ያደረጋችሁ ብሎ የሚናገር ወጥቶ ለህብረተሰቡ የሚሰራ አንድ መሪ አንድ አስተዳዳሪ ለማን ነው ወጥተን የምንጮህ? ወጥተን ብንጮህ መታሰር ነው። እንፈራለን። በገዛ ሀገራችን እንፈራለን። እንደ እንግዳ ነው እየኖርን ያለን። እንደ ባይተዋር ነው በገዛ ሀገራችን ላይ እየኖርን ያለን። ከኛ ይልቅ አንድ ነጭ መጥቶ የሚያወራው ተሰምቶ ተከብሮ የሚኖርባት ሀገር ላይ ያለን እኛ የእንጀራ ዜጎቿን የእንጀራ ልጆቿን ማን በየትኛው ዘመን ነው በፓርላማ ደረጃ ሙዝ በዳቦ ቆንጆ ምግብ ነው እየተባለ የሚነገርበት ሀገር እቺ ኢትዮጵያ ናት። የትኛው ሀገር ነው
ጎመን ለጤና ጥሩ ስለሆነ ቀቅላችሁ ብሉ። እሱም ሲበዛባችሁ ነው የተባለን ህዝቦች ነን እኛ ማለት። ቅንጦት ነው ሽንኩርት፣ ቲማቲም ምናምን ያለው ምግብ መብላት ቅንጦት ነው። ለኢትዮጵያውያን ይሄ ቅንጦት ነው። ዛሬ ወጥተህ ማታ ለመመለስ ምንም ዋስትና የለህም። ነገ ለመመለስ አይደል ከአዲስ አበባ ወጥተህ ሌላ ክልል ላይ ስራ ሰርተህ መተህ ቤተሰቦችህን ለመርዳት አይደለም። እዚቹ አዲስ አበባ ላይ እዚቹ ጠዋት ወጥተህ ማታ ለመመለሳችን ምንም ዋስትና የለም። ይሄ እንደ ዲያስፖራ አይደለም እንደነሱ አይደለም እያወራን ያለን። በሰሚ አይደለም ሰምተነው አይደለም እየኖር ነው። ኖሬው ነው ይሄንን እያወራሉት። በጣም ነው የምፈራው፣ በጣም ነው የምሰጋው። ልጆቼን ጥዬ ቤተሰቦቼን ጥዬ ወጥቼ ስራ ሰርቼ ለመግባት በጣም ነው የምፈራው። የሰው ልጅ ለመኖር በቀን 3 መመገብ አለበት። ይሄ መሰረታዊ የሆነ ነገር ዜጋ ስለሆነ ሊሰጠን የሚገባ ነገር 3 አይደለም 2ም አይደለም 1 በልቶ ማደር እየከበደን የረጅም ጊዜ ታሪክ አይደለም። ሽንኩርትና ቲማቲም በ20 ምናምን ብር ስንገዛ የረጅም ጊዜ ታሪክ አይደለም። ወደኋላ 4-5 ዓመት ትንሽ ፈቀቅ ማለት ነው የሚጠበቀው። አሁን 150 ብር ነው፣ ነገ 200 ብር ይሆናል። እኔ እውነት መሪዎቻችን ያዩናል ወይ የሚለው ራሱ በጣም አጠያያቂ ጉዳይ ነው። ከዛ የሀገርን ገጽታ ግንባታ ምናምን ተብሎ ደግሞ ከውጪ መተው የሚያሳዩት ነገር ለይቅል ነው። እኛ ህዝቦቿ እየኖርን ያለ ነው። ከዛ በኋላ ደግሞ የዲያስፖራው ማህበረሰብ ወይ የውጭ ዜጋ ዲፕሎማቱ ምናምን እያያለው ደግሞ ሌላ ነገር ነው ማለት። ለዲፕሎማቶቹ ምናምን ሲነገር እኛ ህዝባችንን ጥሬ ስጋ ላይ ነው የምናስተኛው ምናምን ብሎ የሚነገር ነው ይመስለኝ። ከዛ እኛ እዚህ መደብ ላይ መተኛት ራሱ ያቃተ ምን ሰዓት ላይ ምን ሊፈጠር እንደሚችል አናውቅም። ዋልታ ቲቪ ላይ አንድ በጣም የማከብረው ፖለቲከኛ ምን ሲናገር ሰማሁት መሰላችሁ? ጋዜጠኛዋ እንዲህ ብላ ጠይቀዋለች። እንደው ውጭ ያሉት ሰዎች እንደዚህ እያደረጉ ነው፣ እንዲህ እየተፈጠረ ነው፣ እንደዚህ እያደረጉ ነው፣ እንዲህ የሆነ ነው፣ ኢትዮጵያ ውስጥ እንዲህ የሆነ ነው ምናምን እያሉ ውጭ ራሳቸውን አመቻችተው ተቀምጠው ግን ይናገራሉ። ተቃዋሚ ፓርቲዎችም እንደዚህ እንዲህ እያሉ ይናገራሉና በዚህ ርዕሰ ጉዳይ ላይ ምን አይነት ሐሳብ አሉት ብላ ጠይቃለች ጋዜጠኛዋ። የመለሰው መልስ ነው እኔ በጣም ያስገርመኝ። እኔ የምፈራው ዝም ያለውን ህዝብ ነው ብለው ነበር። ይሄ ህዝብ ዝምታውን የሰበረ ሰዓት ማንም አያስቆመው። ማንም እኔ ነኝ ያለ መሪ፣ እኔ ነኝ ያለ የፖለቲካ ሰው አያስቆመው። እሱ የኛ አራብ እየታወቀው ያልሆነው ዛሬ ቁርጦ ነገ ሲፈልግ ጥብሱን ክትፎ ምናምን እየበላ መረቁን እየጠጣ ነው። እዚህ ውሃ ምን ጠጣበት ነገር አጣና ይሄ ህዝብ ዝምታውን የሰበረ ሰዓት የመርፌ ቀዳዳ ያህል እንኳን ቦታን የማይገኙ ይበልጥ ለፖለቲከኞች። ይሄንን በደንብ አምናለሁ። የአቶ አበበ ንግግር ጨርሰን ረሃብ ቀን አይሰጥም፣ ረሃብ ጊዜ አይሰጥም። እያየነው ስለሆነ ነው። ከራሳችን ቤትና ጓዳ ጎድጓዳ ስለምናየው ነው። ዛሬ የትኛው ሰራተኛ ነው በደሞዙ የሚኖረው? ዛሬ ነጋዴው እየነገደ ነው እንዴ መሳይ? ዛሬ እያተረፈ ነው ነጋዴው? ግራ አጋብቶታል። ሌላ መሄጃ መንገድ ስላጣ ነው። አንድ መኪና ታርጋ እስከ 58,000 ብር ድረስ ለታርጋ መክፈል ማለት ምን ማለት ነው? አንዳንዱ መኪና የ40 እና የ50 ብር መኪና እኮ አሉ። ምንም እዚህ ግባ የማትላቸው ኩር አድርገው የሚሄዷቸው ከመኪናው በላይ የ50 ሳንቲም ዶሮ የብር ገመድ ይዛ ጠፋች እንደሚባለው። አሁን እነኛ ሰዎች መኪናቸውን ታርጋው ተው ያወጣሉ ብለህ ታስባለህ? ኢትስ ኢምፖሲብል። ብዙዎቹ ነግረውኛል። እዚህ በቅርበት ጎረቤት አንድ ሰው አለ። መኪናዬን ጎማዋን ፈታትቼ የዶሮ ማርቢያ ያደርጋታለሁ እንጂ 50 ምናምን ሺህ ብር በ40 ሺህ ብር ገዝቻት አላደርግም። በጣም ያስቀኛል። ማይንዲው ምንድነው እሱ? ይሄ መንግስት ማንን ነው የሚመራው?
ለማን ነው የሚኖረው ይሄ መንግስት? ዶክተር አብይ ከማን ጋር ነው ያሉት? ሪሊ የደሃ መንግስት ነው ይሄ መንግስት? ይሄ መንግስት የሀብታም መንግስት ነው። ይሄ መንግስት ምናልባት እናንተ እንዳላችሁበት የአሜሪካ መንግስት የነ ትራምፕ ሀገር መንግስት ነው። ድሃውማ እድሜ ልኩን ድሃ ሆኗል። የት ነው ከዚህ በላይ ህዝቡ የሚሄደው? እያየ ነው አይደል? ወጥቶ የሚማረረውን ህዝብ ሴቱ ወንዱ ምን እንሁን፣ ምን እንብላ፣ ምን እናድርግ? ኮረፕሽኑ፣ ሾፌሮቹ መንገድ አላስኬድ ብሏቸዋል ባለስልጣኖቹ። የኮቴው የግብሩ የምናምኑ ክፍያ ስማ፣ ከኮዬ ፈጬ እስከ ጎሮ ድረስ 11 ኪሎ ሜትር ርቀት ባለፉት ጊዜያቶች የተሰራ የኮሪደር ልማት ፈርሶ እንደገና ማአት ገንዘብ የወጣበት 2 እና 3 ወር። በነገራችን ላይ ያለፉት አመታት የተሰሩት አይደለም። እኔ ሲሄድ አጋጣሚ ሆኖ እዛው አቶ አበበ የጠራበት አካባቢ የምኖር ሰው ነኝና ከወራት በፊት ተሰርቶ የነበረ መሰረተ ልማት አሁን በቅርብ መቼ ልትወጣ እንዳለ እየፈረሰ ነው። እኔ ገንዘቡ ከየት ነው የሚመጣው? የኛ እኮ ግብር ነው እኮ ግብር፣ የሰራተኛ አሰሪ ግብር ተብሎ በአንድም በሌላ መንገድ የምናወጣው ብር እኮ ነው ተሰብስቦ። እንዴት እውነት የውስጤን እንዴት መግለጽ እንዳለብኝ አላውቅም። እዚህ ጋር ግን ገንዘባችንን ሙድ መያዣ ነው ያደረጉት። ይነሳል፣ ሳር ይነጠፋል፣ ከዛ በቃ ይሄ ነገር አለቀ ተስተካከለ ምናምን ብለን ልክ እፎይ አሁን ደግሞ እስቲ ይረጋጋል ሀገሪቷ፣ አሁን ደግሞ ወደ ህዝቡ ወደ ድሃው ማየት ይጀምራል፣ ማስዋቡን ያቆመዋል። መጀመሪያ ሰው ነው መዋብ ያለበት፣ ሰው ነው መብላት ያለበት፣ አፈር አይደለም፣ መሬት አይደለም፣ አስፓልት አይደለም ውሃ መጠጣት ያለበት። መጀመሪያ ህዝብ ነው፣ ሰው ነው። በቃ ቢያንስ አሁን ወደ ሰው ይመጣል ብለን ስናስብ የገነባውን ያፈርሰውና መልሶ ሌላ ግንባታ ማለት ያለ እቅድ ነው እንደሚመሩት። እንዲህ ነው አንዳንዴ ዝም ብዬ ቁጭ ብዬ ሳስበው ከጓደኞቼ ጋርም ሳወራ ይደዋወሉና ባለስልጣናቶች አሉ ዛሬ ይሄኛውን አካባቢ እናፍርሰውና እስቲ የሆነች ያዩሃት ፕላን አለች እስቲ እሷን እንሞክራት ምናምን። ኦኬ በቃ ጎ ሄዱ ምናምን ይጀመራል። ከዛ ልክ ያኛው አጠናቀቁት እኮ ምናምን ሲል በእናትህ ከሱ የተሻለ እኮ ሌላ ፕላን አግኝቼ በቃ እሱኛው ይፍረስና እስቲ እቺኛዋን እንሞክራት ምናምን እየተባባሉ የሚያላግጡብን አይመስልም። ምንም ይሄ ምክንያታዊ የሆነ አይነት ፈረስ አይደለም እንኳን እያየን ያለን። መልማቱን አንጠላም ይልማ፣ አይናችን አዲስ ነገር ጥሩ ነገር ማየቱን አንጠላም። በጣም ደስ የሚለን ፕራውድ ማለት በጣም ፕራውድ የምናደርገው ስንወጣ ቦሌን ስናይ ምናምን ፕራውድ እናደርጋለን፣ ደስ ይለናል። ግን በባዶ ሆዳችን ዞን ደግሞ ደስ አይለን። ውጭዋ አምሮ ውስጧ የቆሰለች ሀገር እንድትኖረን አንፈልግም። ዜጎቿ በሰላም ገብተው ደስ ብሏቸው ስለ ሀገራቸው በፍልቅልቅታ ኢትዮጵያዊነት እኮ እየተባለ ስንሰማ ያደግን ኢትዮጵያዊነት፣ ጀግንነት፣ ኢትዮጵያዊነት፣ ኩሩነት ሰው ርቦት አይጠይቅም ነበር። ምክንያቱም አለፍ ሲል እንደሚያገኘው ስለሚያውቅ አለች የምናውቃት ኢትዮጵያ። እሷን ኢትዮጵያ ወስደው ነው ድምጥማጧን እያጠፉብን ያሉት። እኔ አህያ አይደለንም እኮ በግ ፍየል ምናምን አይደለንም፣ ሳር አንግጥም። እኔ እንቀጥልና መጨረሻ ላይ እንደገና የአገር ሀብት ፈርሶ እንደገና የኮሪደር ልማት። እኛ በኮሪደር ልማት ነው ወይ የምንኖረው? የኢትዮጵያ ሕዝብ የኮሪደር ልማት ነው ወይ ህልሙ? ቀለቡ እሱ ነው ወይ? ሌላ ኑሮ የለንም ወይ? የታል ፋብሪካው? የታል ወጣቱ ስራ የሚያገኝበት? ዛሬም ፈረሳ አለ፣ አሁንም እየፈረሰ ነው። አሁን የምልህ ከጎሮ እስከ ኮዬ አደባባይ ድረስ ያለው ማት ፈረሳ ነው ያለው። አዳዲስ ቤቶች ገና አሁን በቅርብ የተሰሩ ጎሮ አካባቢ ከመንገድ ግራና ቀኝ ድራሻቸውን አጥቶ አፍርሰውታል። ሲሰሩ ለምን ዝም አሏቸው? ቤቶቹ ቆራለቁ። ሲሰሩ ዝም ማለት ብቻ አይደለም። በነገራችን ላይ ለማሰራት ጎሮ አካባቢ ያሉ ሱቆች በብዛት የፈረሱት ሱቆች ናቸው። እነዛ ሱቆች የዛሬ 3 ወር ምናምን ፈርሰው ሲገነቡ አንድ ባለ ሱቅ በአማካኝ ከ500 ሺህ ብር በላይ ከፍሏል። በአማካኝ ነው የምልህ። ከዛ በላይ እየከፈለ ሁላ ሰው አለ።
500 ሺህ ብር ማለት ነው ኢትዮጵያ ውስጥ ለሚኖር ሰው እንዴት ትልቅ ብር እንደሆነ። እውነት መንግስት በራሱ ልክ እያሰበን ስለሆነ ነው። ባለስልጣናቶች በራሳቸው ልክ እያሰቡን ስለሆነ ነው። ለአንድ መለወጥ ለሚፈልግ ኢትዮጵያዊ ግን 500 ሺህ ብር እና ከዛ በላይ ምን ያህል ትልቅ ብር እንደሆነ እየተረዱን አይደለም። ለነሱ ወጥተው እራት የሚበሉበት ገንዘባቸው ሊሆን ይችላል። ለኛ ግን ህልውናችን ነበር። ማን ነው ፕላን እያወጣ ያለው? ማን ነው እያፈረሰ ያለው? ያው መንግስት ነው አይደለ? ወይም ኢትዮጵያን እያስተዳደራት ያለው ሁለት መንግስት ነው። ስለዚህ ይሄኛው ይፍረስ ሲል ይሄኛው እንዲገነባ ይፈልጋል። ይሄኛው እንዲገነባ ሲፈልግ ደግሞ ይሄኛው እንዲፈርስ ይፈልጋል። ስለዚህ የኛ አለመስማማት ነው ብለው በግልጽ ይንገሩ። ያኔ ማድረግ ያለብንን ነገር እናደርጋለን። ዝም ማለት ካለብን እንደዚህ በዝምታችን መቀጠል ካለብን በዝምታችን እንቀጥላለን። ኦኬ መጮህ ነው ያለብን ብለን ስንወስን ደግሞ እኛም የምንወስነውን እናደርጋለን። ሁለት መንግስት የሚያስተዳድራት ሀገር ነው እየሆነች ያለችው። ምክንያቱም የ5 ዓመት የ10 ዓመት እኮ ነው እቅድ የሚወጣው አይደል? እንደው ታውቁት የ50 ዓመት የ60 ዓመት የ100 ዓመት ታሪክ እቅድን ታውቁትና ቢያንስ ከ10 ዓመትና ከ5 ዓመት በላይ ነው እቅድ ሲወጣ እቅድ የሚወጣው። ጎሮ አካባቢ እየተደረገ ያለው ከጎሮ እስከ ኮዬ ስንመጣ እየተደረገ ያለው ነገር ግን የ2-3 ወር ነው። ለዚህ እኔ በጣም በቂ ምስክር ነኝ። በየቀኑ የማየው ነገር በየቀኑ የምመላለስበት ጉዳይ። የግለሰቦች ገንዘብ የአገር ገንዘብ አይደለም ወይ? አገር የምታርገው እኮ በግለሰቦች ሀብት ነው። አሜሪካን ሀገር እናንተ ጋር መንግስት ሀብት አለው እንዴ? የግለሰቦች እኮ ገንዘብ ነው እኮ አገር እንትን የሚለው። እንዴት ነው እሱ በዚህ ደረጃ የማይታሰበው? ከየት ያመጣሉ ግለሰቦች? ነጋዴዎች ከየት ያመጣሉ? ዛሬ እኮ በኪሳራ የሚንቀሳቀስ ነጋዴ የለው። እውነት ነው የምልህ መሳይ፣ ይሄን ስል እንደው ያክል የመረረ መንግስት ጥላቻ ብቻ ኑሮብን አይደለም። በአግባቡ አገርን ይመራ ዲሞክራሲ የሰፋበት ፍትሃዊ የሀብት ክፍፍል ቢኖር እኮ ይሄን ያክል እኛም ሀገር ውስጥ ቁጭ በምሬት አንናገረው። ገባ? በህይወቴ ተወራርጄ በምሬት የምናገረው በቁም ከመሞት እየተናገርኩ ምገደልም ከሆነ ምታሰርም ከሆነ እሱን ይቀበላሉ። እኔ መተነፈሳት እኔ መረውራት ቃል ምናልባት አለት የሆነው መንግስት ተቆረቆረ ይሆናል ብዬ ስለማስብ ነውና የኢትዮጵያ ህዝብ ሪሊ ከአቅሙ በላይ ነው ኑሮ። እግር ተወርች አስሮታል። ገፈቱን እየጨለጠን ነው ያለ ነው። የቤታችን እርሾ በኋቃው ባዶ ነው። እነግራለሁ ባዶ ነው። 98 ቢሊዮን ብር የት እንደገባ አይታወቅም ተብሎ ዜና ሲሰራ እንደው እኔ ማለት መንግስት ብለን እያነሳን ያለ ነው ሰው አካል ሰው ነው አይደል? ማለት ማሰብ ማገናዘብ ምናምን ይችላል። 98 ቢሊዮን ብር እንዴት ነው የሚጠፋው? 1 ቢሊዮን ብር ራሱ በጣም የሚያስደነግጥ ቁጥር ነው። 98 ቢሊዮን ብር ሲሆን ደግሞ ኢማጂን እንዴት ነው የሚጠፋው? የት እንደገባ እንዴት ነው የማይታወቀው? ይሄ ገንዘብ ማለት እኮ መንግስት ላይክ ሰርቶ ምናምን ያመጣው አይደለም። የኛ ገንዘብ የኛ ከንጹሃን ልክ ልንጎርሰው ስንል ተመንትፈን የተጠራቀመ ብር እኮ የት ነው የሚሄደው? የት እንደገባ ለምንድን ነው የማይናገረው? ይሄ ብር ጠፍቶ ሳለ ሌላ የግብር አሰባሰብ ስርዓት ይሄን ያህል ብር ደግሞ እሰበስባለሁ ብሎ መግለጫ ያወጣል። መጀመሪያ የጠፋው ገንዘብ የት ነው ያለው? እንደ ህዝብ ማወቅ እንፈልጋለን። እንደ ህብረተሰብ የማወቅ መብትም አለ። ውለታ እንድትውልልን አይደለም እየጠየቅን ያለን። መብታችንን ስጠን። የመጠየቅ መብት አለ። አንተ ደግሞ የመመለስ ግዴታ ይሆነናል፣ ይመራናል፣ ያስተዳድረናል ብለን እላይ ያስቀምጠናል አይደለ? ስንራብ ልንጠይቅ፣ ኮንፊውዝድ የሆነ ነገር ሲፈጠር ያንን ነገር እንዲጠራልን የመጠየቅ የመኖር ሊያውም በሰላም የመኖር ህልውናችንን አስጠብቅልን፣ ይሄ ባንተ እጅ ነው ብለን እንግዲህ ምርጫ ተካሂዷል። ስለዚህ በምርጫ አስቀምጠናል።
ምርጫው ትክክል አይደለም ትክክል ነው ምናምን ይሄ ሌላ ርዕሰ ጉዳይ ነው። ሌላ ጊዜ መምጣት ባለብን ሰዓት ይሄንን ርዕሰ ጉዳይ አንስተን እንመጣለን። ግን ቢያንስ እስከተቀመጠ ድረስ ኃላፊነቱን ሊወጣልን ይገባል። ማለት ስለ 2 ቢሊዮን ብር አይደለም እያወራን ያለን 98 ቢሊዮን ብር የኢትዮጵያውያንን ወጣት ቀጥለጥ አድርጎ ማኖር ይችላል። ደግሞ የኢትዮጵያ ወጣት እንደናንተ የምታስተሳሰብ አይደለም ያለው። ትንሽዬ ገንዘብ አግኝቶ እሷን አስፋፍቶ ጥሮ ግሮ ቤተሰቦቹን መለወጥ ልጆቹን መለወጥ ነው አላማው። ማንም ከሀገሩ መውጣትን የሚፈልግ የለም። ማንም ስደትን የሚፈልግ የለም። ቤተሰቦቹን ቢያንስ 3 ላብላ ብሎ ነው የሚሰደደው። ማን ይጠላል? ከቤተሰብ ከእናት ከአባቱ ከጓደኞቹ ጋር ቺል እያደረገ መኖር ማን ይጠላል? ማንም አይጠላም። ቤተሰቦቹ አስጠልተውት አይደለም፣ ጓደኞቹ ማህበረሰቡ አስጠልተውት አይደለም። በሊቢያ እየተሰደደ እየተገረፈ እየተገደለ ይሄንን እያየ የሚሰደደው ወጣት ቤተሰቦቹን ጠልቶ እኮ አይደለም። እሱ በህይወት ቆሞ ቤተሰቦቹ አንዴ እንኳን መብላት ሲያቀታቸው ላለማየት ነው። በህይወቱ ፈርሞ ከኖርኩኝ ሄጄ ቤተሰቦቼን አበላለሁ፣ ከሞትኩኝም የነሱን ለቅሶ ከማይ ይሻለኛል ብሎ ነው ይሄ ወጣት በየቀኑ ዜና እየሰማ ይሄን ያህል ሰው ሞተ፣ ይሄን ያህል ሰው ታረደ የሚል ዜና እየሰማ እየሄደ የሚሰው ራሱን ለመስዋዕትነት በግም ያዘጋጀ መሮት እኮ እንነግድ አይቻልም። 1000 አይነት ምክንያት ይመጣና ግብር አናታችን። እሺ ቢያንስ ሜትር ታክሲ እንስራ፣ አይሆንም። ታርጋ ትቀይራላችሁ፣ መንጃ ፈቃድ ትቀይራላችሁ፣ መኪናችሁ ከዚህ ዓመተ ምህረት በላይ መሆን አለበት። እንደውም ኤሌክትሪክ ካልሆነ አንዳንድ ድርጅቶች አይቀበሉም ምናምን። ምንም አማራጭ የለውም። ይዘርፋል፣ ይሰርቃል። እንደሱ አይነት ስብዕና የሌለው ወጣት ሲሆን ደግሞ ይሰደዳል፣ ይሞታል። በቃ እቺ ናት ሀገራችን ማለት እናት አባቶቻችን የተዋጉላት የተዋደቁላት ሀገር እቺ ናት። በልቶ ማደር የሚያቅተን ሀገር ትሁን ሀገራችን። በፊት ሀብታም ደሃ፣ ሀብታም መካከለኛ ኑሮ ከዛ ደሃ ተብሎ ይጠራ ነበር። አሁን መንግስት ራሱ ስም ሰጥቶናል። በጣም ሀብታም፣ መካከለኛ፣ ደሃ፣ የደሃ ደሃ ብሎ መንግስት ከማን ጋር እየሰራ ነው? በጣም ሀብታምና ሀብታም ከሆኑ እነሱም መበልጸግ ነው ያዘው። እነሱ ደግሞ እነማን ናቸው? አብዛኞቹ ስልጣን የተሰጣቸው። ጉዳያችን አይደለም። አቶ አበራ ያወሩት ነገር ትንሽ እንኳን እኔ በህይወቴ ተፈራርሜ ህይወቴን ሰጥቼ ትንሽ እንኳን ቢቆረቆረው ብዬ ነው፣ ትንሽ እንኳን እንዲያስተውል ብዬ ነው ይሄንን እያወራው ያለሁት ብለዋል። እኔ ግን በእርግጠኝነት እናገራለሁ የቁራ ጩኸት ነው ጩኸታችን። ምንም ነው የማይመስላቸው። ለምደውታል። ደም ለምደዋል። ሩሩ ለቅሶ ለምደዋል። የእናቶችን ሀዘን ለምደዋል። ከምንም ነው የማይቆጥሩ። ከምንም ሁለተኛ ሀገር ካለችን ሂዱ እዛችኛዋ ሀገር ኑሩ ብላችሁ ነገር ደስ ይላል። ሄደን እንኖራለን። ማለት ትልቅ ነገር አይደለም እየጠየቅን ያለን መሰረታዊ የሆኑ ፍላጎታችንን ሰው ስለሆነ ብቻ የተሰጠውን ነገር ነው። ሰላማችንን ከመለሳችሁ እኛ መኖር አያቅተን። እስከዛሬ ኖረናል እኮ እስከዛሬ በጣም ብዙ ትውልድ ኖሮ እዚህ ላይ ደርሷል። ምክንያቱም ሰላም ነበር። በአንጻራዊነት አሁን ካለው በጣም ሰላም ነበር። አቶ አበራ ካነሱት ሐሳብ ጋር በደንብ የሚያጠናክርልኝ አንድ ሰው አለ። እውነት የውስጤን የልቤን የተናገረልኝ። እጁ ጠቅሮ የሚያበላው ልጆቹን። ቆይ እኔ ኤክስፕሌን ለማድረግ ሞክሬ የሱን ንግግር አላሳነሰው። ምን እንደሚል ምን እየተሰማው እንደሆነ አዳምጠን እንመለስ። አዲስ አበባ ላይ ቤት ተከራዮች እባካችሁ እኔን ሼር እያደረጋችሁ ለክብርት አዳነች አበቤ አድርሱልኝ።
እንዴ እኛ መኖር አልቻልንም። አዲስ አበባ ላይ መኖር አልቻልንም። ገና ለገና መንግስት ያወጀውን አዋጅ ይፈጽማሉ ብለው እኛን መቀመጫ መሄጃ አሳጥተውናል። በአመት 2-3 ጊዜ እየተጨመረብን ነው። 2-3 ሺህ ብር ወይ ባትነኳኳቸው ጥሩ ነው። እኛ መኖር አቅቶናል። ተመልከት እጄን ይኸውልህ። እንደዚህ ሆኜ ነው እኔ ገንዘቡን የማመጣው። እንደዚህ ሆኜ ነው ገንዘቡን የማመጣው። እኔ ራሴ ሳልበላ ለልጆቼ ያማረኝን ሳለብስ ልጆቼን እያበላው እያጠጣው ነው ለአንተ የቤት ኪራይ የምከፍለው። እንደው ስለ እግዚአብሔር ወርዳችሁ ስሩልን ክፍለ ከተማዎች። እኛ መኖር አቅቶናል። የሚሰሩ እጆች ይባረኩ። ታንኪዩ። ይሄ ወጣት እንግዲህ ልጆች አሉት፣ ቤተሰቦች አሉት። ከሳምንት አይ ቲንክ ካልተሳሳትኩ 1 ሳምንት አካባቢ አከራይ ተከራይ ላይ የሚጨምር ምንም መብት የለውም። እኛ አስበን ነው የምንጨምረው ብላ ከንቲባ አዳነች አቤቤ ወጣ መግለጫ ተናግራ ነበር። የተለያዩ ሚኒስትሪ ሚዲያዎች ላይ ስናዳምጥ የነበረው ጉዳይ ግን መሬቱ ላይ እሱ ነው ያለው። መሬት ላይ ያለው እውነታ ምንድነው? 10 ሺህ ብር የነበረ የቤት ኪራይ በአንዴ ሌላ 10 ሺህ ብር ተጨምሯል። አልተጨመረም ከተባለ 4 እና 5 ሺህ ብር የቤት ተከራዮች ላይ ተጨምሯል። መንግስት በአንድ በኩል ኖ አትጨምሩም ይላል። አከራይ በሌላ በኩል ነው ጨምራለሁ የገዛ ቤቴ ነው ከፈለክ ውጣ ይላል። ብትወጣስ ምን አይነት ቤት ነው የምታገኘው? የባሰ ከረንትሊ አንድ ክፍል ቤት 15-20 ሺህ ብር፣ እሱም የጭቃ ቤት ትንሽ ሻል ያለ ከሆነ ደግሞ 25 ሺህ ብር ድረስ የሚከራይበት ሀገር ላይ ነው ያለው። መሀል ከተማ ላይ አይደለም የምንለው፣ ወጣ ብሎ ይሄ ሹፌር ነው እንግዲህ ግብር አለበት። ሹፌሩ ታርጋ መቀየር አለበት። አሁን 56 ሺህ ብር ከፍሎ መንጃ ፈቃድ መቀየር አለበት። እንደ አዲስ መማር አለበት። ይሄው ሹፌር ይሄ አባት ለራሱ እየበላ አይደለም። እጁ በቂ ምስክር፣ እጁን አይቶ ስለዚህ ሰው ማውራት በደንብ ይቻላል። በደንብ ምን ያህል እየለፋ እየጣረ እየጋረ እንደሆነ አንድ እሱ አይደለም፣ ሁሉም በሚባል ደረጃ 85% የሚሆኑ ሹፌሮች በሱ አይነት ሁኔታ ውስጥ ነው። ይለፋሉ፣ ይጥራሉ፣ ይግራሉ፣ አይበሉ። ልጆቻቸውን ለማብላት ይጣራሉ። ደጋግሜ እንዳልኩት ሽሮ ለማብላት የተሻለ ነገር እንኳን አይደለም። አንዳንድ ውሳኔዎችን ስናስተላልፍ እውነት ይገባቸዋል። ጭራሽ ከዚች ሀገር ብንወጣ በጣም ደስ የሚል፣ በእውነት በጣም ደስ የሚል። እኔ እስከሆነ ጊዜ ድረስ እስከ ዛሬ ዓመት ምናምን ድረስ ከኢትዮጵያ ምንም ነገር ቢፈጠር አልወጣም። ሀገሬ ላይ ሰርቼ መለወጥ እችላለሁ ብዬ ማምን ሰው ነበር። እማምን ዜጋ ነበርኩ። እማምን ወጣት ነበርኩ። አሁን ላይ ትንሽ አጋጣሚ ባገኝ ከሞታቱ ደግሞ ምክንያቱም መብላት መጠጣት አለብኝ፣ መኖር አለብኝ። ሁሉ ነገር ክራይሲስ ነው። ሁሉ ነገር አጣብቂኝ ውስጥ ነው ያለው። እባካችሁ ውድ ቤተሰቦቻችን እንግዲህ ለዛሬ የነበረን ቆይታ ይሄንን ይመስል ነበረ። ሀሳብ አስተያየት ካላችሁ ኮሜንት መስጫ ሳጥናችን ላይ አስቀምጡልን። ስለነበረን ቆይታ እጅግ በጣም እያመሰገንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ቸር ቆዩልን።